ምንም አልገባኝም ምን አይዲያ የለኝም I can help you የሆነ ሰው ስለሆነ ነገር አይዲያ what do you think ምን ይመስላል ቢላችሁና ምንም አይዲያ ባይኖራችሁ ምንም አይዲያ ባይኖራችሁ ያልገባችሁ ነገር ቢሆን ምንድነው ብትሉት ምን ማለት እንችላለን I have no idea አንድ መንገድ ነው አይደለ I have no idea ግን ሁለተኛ መንገድ አለ ቆንጆ መንገድ you say እኔ ምንም አይዲያ የለኝም I am in the dark ምንም አልገባኝም ምን አይዲያ የለኝም I can help you I can say just I can give you an advice ምናምን I am in the dark እንዳለን ማለት ነው Hey listen to me listen ምናምን ከተባለ ምንድነው የምንለው I'm listening እንላለን አይደለ I'm listening እያደመጥኩኝ ነው እንደማለት ነው alright በሌላ ቋንቋ ደግሞ ቆንጆ በሆነ መንገድ ሁለተኛ መንገድ አለ እያደመጥኩኝ ነው ለማለት what do we say I'm all ears እስቲ አንድ ላይ በለው I'm all ears very good አንድ ሰው የሆነ ሐሳብ ይዞ ከውስጡ ግን ሊያወጣው አልቻለም so አውጣ በለው እስቲ የተሰማ ነገር አውጣው ለማለት ምንድነው የምንለው we say spit it out እስቲ አንድ ላይ በለው spit it out አውጣው ይውጣል የተሰማ ነገር እስቲ አውጣው እንስማው እንደማለት ነው alright ወይም በሌላ ቋንቋ ምን ማለት እንችላለን speak it out you can say speak it out አሁን ደግሞ የሆነ ሰው ናግ እያረጋችሁ እየረበሻችሁ ወይ ምናምን ጭቅጭቅ እያረጋችሁ በቃኛውንስ ለማየት ምንድነው የምለው በቃኝ ኦኬ አንደኛው መንገድ ምንድነው I have had enough ማለት እንችላለን I have had enough በቃኛውንስ I have had enough ሌላ ሁለተኛ መንገድ ደግሞ አለ ቆንጆ የሆነ መንገድ what is that give me a break ምን ማለት እንችላለን give me a break እስቲ አንድ ላይ እንበለው give me a break don't nag me give me a break leave me alone ደግሞ ምንድነው ተወኝ ገበቃለ ተወኝ አታናግረኝ አትንካኝ ምናምን leave me alone ማለት እንችላለን alright so mainly ግን ምንድነው የምንለው have had enough በቃኝ ከዛ ሁለተኛው ቆንጆ መንገድ ምንድነው give me a break አይደለ give me a break አንልም አይደል በቃ ደምደ